ሃርድ ዲስክ ወይም ኤችዲዲ፣ ሶሊድ ስቴት ድራይቭ ወይም ኤስኤስዲ፣ ሌላ ደግሞ ፍላሽ ድራይቭ። ሰላም ቤተሰብ እንዴት ናችሁ? ዛሬ ስለ ፋይል ማስቀመጫ ወይም ፋይል ባካፕ ስለምንላቸው የተለያዩ አይነት የሃርድ ዲስክ ታይፖች ወይም ሚሞሪ፣ የኮምፒውተር ሚሞሪ የምንላቸው በዋነኝነት ስለነሱ ነው የምናየው። ፋይል ባካፕ ምንድን ነው? እነዚህ የፋይል ማስቀመጫ ድራይቮች ደግሞ ሃርድ ዲስክ ከኤስኤስዲ ምንድን ነው የሚለየው? ከፍላሽ ድራይቮች ምንድን ነው የሚለየው? ኮኔክተር ራሱ ኮኔክተር ምን ኮኔክት ሃርድ ዲስክ ፍላሽ ድራይቭ ኮኔክት የምናደርግባቸው ኬብሎች ልዩነት አላቸው ወይ? ፍጥነታችንን ይጎዱብናል ወይ? ምን አይነት አማራጭ እንውሰድ? ምን አይነት ነገሮችን ነው የምናየው ስንገዛ? ስንጠቀምስ ምን አይነት አማራጮች ናቸው? ሃርድ ዲስክ ብንጠቀም ኤስኤስዲ ብንጠቀም ጥቅሙ ጉዳቱ የትኛው ነው የሚያመዝነው? እንዴት እናወዳድራቸው? ፍላሽ ስንገዛ ደግሞ ፍላሾችን በምንድን ነው የምናወዳድራቸው? ፌክና ኦሪጂናል በምን እንለይ? ፍጥነታቸውን በምን እንለይ? የሚሉትን ነገሮች ሪቪው እናደርጋለን። ኪፕ ኢን ታች። ወደ መጀመሪያው ጉዳያችን ስንሄድ ሃርድ ዲስክ ነው ወይም ኤችዲዲ። ይሄኛው ማግኔቲክ ዲስክ ነው ወይም ማግኔቲክ ድራይቭ ነው የሚባለው። እንደዚህ ሮቴት እያደረገ ነው የሚያነበው ፋይላችንን። ሳይዙ ትልቅ ነው፣ ነገር ግን ያው ረጅም ጊዜ የሚያገለግል ለብዙ ጊዜ ስንጠቀምበት የኖርነው ነው የፋይል ማስቀመጫ ነው። ሌላ ደግሞ ሶሊድ ስቴት ድራይቭ በተለያየ አይነት ታይፕ አለ። ለምሳሌ እዚህ ጋር ሁለት ታይፖች ናቸው ያሉት። እነዚህም እርስ በርስ የሚለያዩበት አለ። ፍጥነት አክቹአሊ ይለያያሉ፣ ነገር ግን በጣም ኮምፓክት ወይም በጣም ትንሽ ናቸው። ሳይዛቸው ስሊም ናቸው። ከዚህ ጋር ሲነጻጸሩ በሳይዝ ደረጃ በጣም ትንሽ ናቸው። በፍጥነት ደረጃ ደግሞ አቬሬጅ 20 ጊዜ ይፈጥናሉ። እነዚህ ከ5 እስከ 10 ጊዜ ይፈጥናሉ። እነዚህ ደግሞ ከ15 እስከ 30 ጊዜ ይፈጥናሉ ከሃርድ ዲስኮች። አጠቃላይ ያለውን ንጽጽር ስናይ ሶሊድ ስቴት ድራይቭ በፍጥነት ደረጃ በጣም ፈጣን ናቸው። ሃርድ ዲስክ ደግሞ ዝቅተኛ ነው። እድሜ ደረጃ ግን ሶሊድ ስቴት ድራይቮች አጭር ነው እድሜያቸው፣ ዋጋቸው ደግሞ ውድ ነው። በሃርድ ዲስኮች ላይፍ ታይማቸው ረጅም ነው፣ ረጅም ጊዜ ይቆያሉ፣ ዋጋቸው ርካሽ ነው። ምንድነው ሃርድ ዲስኮች ሳይዛቸው ትልቅ ስለሆነ ሾክ ቢያጋጥማቸው ወይም ቢወድቁ ወይም እጃችን ላይ ቢጋጩ ፋይላችን ኮራፕት ሊያደርግ ይችላል። ስለዚህ ያው ከሳይዛቸውም አንጻር ደግሞ ማግኔቲክ ድራይቭ ስለሆኑ ተሰባሪ ናቸው። ሶሊድ ስቴት ድራይቮቹ ግን ትንሽ ስለሆኑ ያው ወድቀው ሊነሱ ይችላሉ። ሶሊድ ስቴት ድራይቮችን ለምንጠቀም ሃርድ ዲስኮችን ደግሞ ለምን እንጠቀም ወደሚለው ጉዳይ ስንመጣ ሶሊድ ስቴት ድራይቭ በጣም ፈጣን ከመሆናቸው ጋር ተያይዞ ኦፕሬቲንግ ሲስተምና ፕሮግራም ፋይሎችን እነዚህ ሶሊድ ስቴት ድራይቮች ላይ ብናስቀምጥ በጣም ጥሩ ነው። ኮምፒውተራችን በቶሎ ስታርታፕ ያደርግልናል። ፕሮግራም ፋይሎቹ በፍጥነት ኦፕሬት ያደርጉልናል። እሱን ነው የምንፈልገው በዋነኝነት። ፋይል ለማስቀመጥ ግን ሃርድ ዲስኮችን ብንጠቀም ጥሩ ነው። ምክንያቱ ደግሞ ሃርድ ዲስክ አንደኛ ረጅም እድሜ ይቆያሉ፣ ረጅም ጊዜ ፌል ሳያደርጉ ያገለግላሉ። ስለዚህ ላይፍ ታይማቸው ረጅም ስለሆነ ሃርድ ዲስኮችን ለዛ እንጠቀማለን። የላፕቶፖቻችንና የዴስክቶፖቻችንን ካፓቢሊቲ አሪፍ ለማድረግ ምንድን ነው የምናደርገው? ከውስጥ ሶሊድ ስቴት ድራይቭ እናስጨምርና ኦፕሬቲንግ ሲስተም ይሄ ዊንዶውስ ማክ የሚለውን እነዚህ ሶሊድ ስቴት ድራይቭ ላይ እንጭናለን። አሁን የፕሮግራም ፋይል ሲ ድራይቭ የምንላቸውን ማለት ነው። እነሱን ኤስኤስዲ እናደርጋለን። ዲ ድራይቭ ወይም ፋይል ማስቀመጫ ድራይቫችን ደግሞ ሃርድ ዲስክ እናደርጋለን። ወደ ንጽጽር ስንሄድ ደግሞ እዚህ ጋር ያሉት ሁለቱም ኤስኤስዲ ድራይቮች ናቸው። ከሃርድ ዲስክ ጋር ያላቸውን ንጽጽር ነው የምናየው። እነዚህ ሳታ የሚባሉት ናቸው። እነዚህ ከ5 እስከ 10 ጊዜ ፈጣን ናቸው ሃርድ ዲስክ ማለት ነው። ወደ እነዚህ አይነት ታይፕ ስንሄድ ደግሞ ኤንቪኤምኢ ኤስኤስዲ ይባላሉ። ይሄኛው ሳታ ነው የሚባለው። ይሄኛው ከ15 እስከ 30 ጊዜ ከሃርድ ዲስክ ይፈጥናል። ስለዚህ ከዚህኛው ይሄኛው ይበልጣል ማለት ነው። እጥፍም ባይሆን ከ15 እስከ 30 ይሄኛው ከ5 እስከ 10 ድረስ ይፈጥናል። ወደ ፍላሽ ድራይቭ ስንሄድ ደግሞ ፍላሽ ስንገዛ በዋነኝነት ሁለት ነገር ኮንሲደር እንድታደርጉ ፈልጋለሁ። ብዙ አይነት ነገሮች ቢኖርም በዋነኝነት ሁለት ነገር። ፍላሽ ስንገዛ አንደኛ ከ256 ጂቢ በላይ ከሆነ ብዙም አትመኑ፣ ፌክ ናቸው አብዛኞቹ። ኦንላይን አማዞን፣ አሊባባ፣ ኤኒዌይስ ሌሎችም ቦታዎች ገብታችሁ ሪቪው ብታዩ አብዛኞቹ ፌክ ናቸው። የተወሰነ እንደተጠቀሙባቸው ነው ፌል የሚያደርጉት። ቴክ ኖት ዛት እስከ 256 ማክሲመም ልታምኑት የምትችሉት ፍላሽ ድራይቭ ማለት ነው። ከዛ ባለፈ ደግሞ ወደ ፍጥነታቸው ስንመጣ ፍጥነታቸውን እዚህ ጋር ባለ ከለር ነው የምታውቁት። ከዚህ ስር ባለ ከለር ምንድን መሰላችሁ? እዚህ ጋር ያለውን ከለር አይደለም እያወራሁት ያለሁት። እዚህ ኮምፒውተር ውስጥ የምናስገባው ከስር ያለችዋ ከለር
ይኸው እዚች ጋር ያለችዋ እዚህ ጋር ያለችዋ ከለር ማለት ነው። በፍጥነት ደረጃ ቀጥለን በቴብል ፎርም እናየዋለን። ለጊዜው ግን አንድ ነገር ብቻ እዚህ ጋር ፊት ለፊት ስላሉ ነግሬያችሁ ልለፍ። ይሄኛውም በጣም ዝግተኛ የሆነ ፋይል ትራንስፈር ነው የምናገኘው እንደዚህ አይነት ኮኔክተር ከገዛን እንደዚህ አይነት ኬብል ከገዛን ወይም ደግሞ የፍላሻችን ጫፉ ነጭ ከሆነ በጣም ዝግተኛ ነው የሚሆንብን። በመቀጠል እንደዚህ አይነት ከሆነ ደግሞ ፈጣን ነው የሚሆነው። ነገር ግን እንደዚህ አይነት ከሆነ በጣም ፈጣን ነው የሚሆነው። ስለዚህ ይሄኛው ቀጥሎ ይሄኛው ቀጥሎ ይሄኛው ጥቁር ቢኖር ደግሞ ጥቁር በነጩና በእነዚህ መካከል ነው የሚሆነው። ኤኒዌይስ ዊ ዊል ሲ ዛት። አሁን ግን ሌሎች እነዚህ ዩኤስቢ ታይፕ ኤ የሚባሉት ኮኔክተሮች ናቸው። ሌሎችን እንያቸው። ይሄ ታይፕ ቢ የሚባለው ነው ለፕሪንተር ኮኔክተር። ዩኤስቢ ሚኒ እና ዩኤስቢ ማይክሮ ብዙ ጊዜ ለቀድሞ የአሮጌ ስልኮች የነበሩት ናቸው። አፕል ላይትኒንግ አይፎን እስከ ቅርብ ጊዜ የነበረው የቻርጀር ኬብል ነው። ዩኤስቢ ሲ ደግሞ አሁን አፕልም ሌሎች አንድሮይድ ስልኮችም ሪሰንት የሆነው ቻርጂንግ ፖርታቸው ዩኤስቢ ሲ ነው። አክቹአሊ የእነሱ ብቻ የስልኮች ብቻ አይደለም፣ የሃርድ ዲስኮች ኦልሞስት አብዛኛው ኢንተርናሽናል ዲቫይሶች ኦልሞስት ኮኔክተራቸው ወደ ታይፕ ሲ ወደ ዩኤስቢ ሲ እየቀየሩ ነው። ኬብሎች እንደዚህ ኮኔክት ከሆኑ ደግሞ ዲቫይሶች ኮኔክሽኖች ደግሞ ወይም ኮምፒውተሮች ላይ እንዲሁም ሌሎች ዲቫይሶች ላይ የምናገኘው ኮኔክሽን ደግሞ ሴም ቲንግ አሁንም እነዛን ኮኔክተሮች የሚቀበል ይሆናል ማለት ነው። እዚህ ጋር የምናየው ሌላኛው ነገር ምንድነው? ከለሩ ማተር ያደርጋል። ቅድም የተወሰነ ፍንጭ እንደሰጠዋችሁ እዚህ ጋር የምናያቸው ከለሮች ፍጥነትን በጣም ነው ዲተርሚን የሚያደርጉት። እነዚህ ታይፕ ዩኤስቢ ታይፕ 1 ታይፕ ኤ ናቸው በሙሉ እዚህ ጋር የምታያቸው ታይፕ ኤ የሚባሉት ናቸው። ነገር ግን ፍጥነታቸው ነው እዚህ ጋር የሚለያየው። ይሄኛው በጣም ዝቅተኛው የሆነ ፍጥነት ነው። ይሄኛው ደግሞ ጥቁር ሲሆን ደግሞ መካከለኛ ከዚህኛው የተሻለ ነገር ግን ስቲል በጣም ዝቅተኛ ነው። ይሄኛው ዩኤስቢ 3 የሚባለው ነው፣ ፈጣን ነው። ይሄ ብሉ እና ዳርክ ብሉ አለው። ብሉ ሲሆን ፈጣን ነው። ዳርክ ብሉ ሲሆን ደግሞ ፍጥነቱ እየጨመረ ይሄዳል። አብዛኞቹ ፍላሾች እና ሃርድ ዲስኮች በጫፋቸው እንደዚህ ነው የሚሆነው። ያ ማለት ፈጣን ናቸው ማለት ነው። አብዛኞቹ ፍላሾች እና ሃርድ ዲስኮች ጫፋቸው ላይ የምታገኙት እንደዚህ አይነት ነው። ያ ማለት ፈጣን ነው ማለት ነው። ኮምፒውተራችሁ ላይ ኢቭን እንደዚህ አይነት ፖርትና እንደዚህ አይነት ፖርትና እንደዚህ አይነት ፖርት ብታገኙ ፍላሻችሁን እዚህ ጋር ብትሰኩትና እዚህ ጋር ብትሰኩትና ፋይል ኮፒ ብታደርጉበት ፍጥነቱ ኮምፕሊትሊ ነው የሚለያየው። ይሄንን መሞከር ትችላላችሁ። በተለይ ዴስክቶፖች ላይ ታገኛላችሁ። እንደዚህም አይነት ታገኛላችሁ። ስለዚህ ባጭሩ ማውዝ፣ ኪቦርድ እንደዚህ አይነቶችን እዚህ ጋር ብትሰኳቸው ችግር የለውም። እዚህ ጋር ብትሰኩት ችግር የለውም፣ ግን ምንም ለውጥ አያመጣም። እዚህ ጋር ብትሰኩት ፍላሾች፣ ሃርድ ዲስኮች ግን ኮምፕሊትሊ መሰካት ያለባችሁ ግሪን ፖርት ካገኛችሁ በጣም አሪፍ ነው። ካልሆነ ግን ዩኤስቢ 3 ወይም ደግሞ ብሉ ፖርት ላይ ነው። ሶ ቴክ ኖት ዛት። ወደ ሌሎች አማራጮችም ስንሄድ ያው ግሪን ከሆነ በጣም አሪፍ ነው። ብሉ ከሆነ ጥሩ ነው። ነጭና ጥቁር ከሆነ ግን ለማውዝና ለኪቦርድ ካልሆነ ለፍላሽ ኮኔክተር በጣም ስሎ ነው የሚሆንብን። ምንድነው ልዩነቱ የሚለውን ስናይ ኳይት ከሆነ ዩኤስቢ 1 ነው 12 ሜጋባይት ፐር ሰከንድ ወይም ደግሞ በጣም ኦልድ ለሆኑት ነው። እነዚህ ሁለቶቹ ፍጥነታቸው ደካማ ነው። ብሉ ከሆነ ፈጣን ነው፣ ዩኤስቢ 3 ነው፣ ፋስት ፋይል ትራንስፈር ያደርግልናል 5 ጊጋባይት ፐር ሰከንድ ድረስ። ዳርክ ብሉ ከሆነ ደግሞ ብሉ ሆኖ ነገር ግን ጠቆር ያለ ነገር ከሆነ ይሄ 5 ጊጋባይት ነው፣ ይሄ ደግሞ 20 ጊጋባይት ፐር ሰከንድ ነው። ጄኔሬሽኑ አፕዴት እየሆነ ይሄዳል ማለት ነው። ግሬ ወይም ሲሊቨር ካላችሁ ይሄ በጣም ፈጣን ነው። ዩኤስቢ 4 ወይም ተንደርቦልት 3 4 የሚባሉት ናቸው። እስከ እንግዲህ በብሉ ደረጃ እስከ 20 ጊጋባይት ድረስ ትራንስፈር ያደርጋል ያልነው። በግሬ ወይም ሲሊቨር ሲሆን እስከ 40 ጊጋባይት ማለት ይሄ በጣም ፈጣን ነው ይሄኛው። ኤኒዌይስ ወደ ለጊዜው በጣም ፈጣኑ ፋይል ትራንስፈር ማድረጊያ ፖርት ለጊዜው ግሬ ወይም ሲሊቨር ነው። ረድ ወይም የሎ ካያችሁ ደግሞ ኮምፒውተራችሁ ኦፍ ቢሆን እንኳን ሌላ ዲቫይስ ቻርጅ ማድረግ ትችላላችሁ ከዚህ ሰክታችሁ። እኔ ፊዚካሊ እነዚህን አላየዋቸው። ጠቅለል ለማድረግ ያክል ፍላሽ ስንገዛ ወይም ደግሞ ኮኔክተሮች ስንገዛ ሁልጊዜም ቢሆን ከለሩን ማየት ይልመድብን። ነጭ ከሆነ በጣም ስሎ እንደሚሆንብን፣ ብሉ ከሆነ ደግሞ ፈጣን እንደሚሆን እሱን ኮንሲደር ማድረግ ይኖርብናል። ሌላኛው ደግሞ ፕለግ ዩኤስቢ 3 ድራይቭ ኢንቱ ዩኤስቢ 3 ፖርት ቱ ጌት ፉል ስፒድ። ምን ማለት ነው? ሉክ እዚህ ጋር እኛ አሁን ታይፕ 3 የሆነ ፍላሽ ገዛን። ከዛ በኋላ እዚህ ኮምፒውተራችን ላይ መተን ነጭ ወይም ጥቁር የሆነ ፖርት ላይ ብንሰካው የምናገኘው ፍጥነት የነጭ ወይም የጥቁሩን ያክል ነው።
እንጂ ኦልሞስት የኛ ፍላሽ ፈጣን ስለሆነ ያን ያህል ፈጣን እናገኛለን ማለት አይደለም። እዚህም ጋር ሴም ቲንግ ብሉ የሆነ ጫፍ ያለው ፍላሽ ገዝተን እዚህ ግሪኑ ላይ ብንሰካው የምናገኘው የብሉን ያክል ነው። ግሪኑ በጣም ፈጣን ነው፣ ግን ለግሪኑ ግሪን ፖርት ያለው ፍላሽ ማግኘት አለብን፣ በጣም ፈጣን የሆነ ከዚህ ከብሉ በጣም የሚፈጥን ግን በግሪን ደረጃ ብዙም ገበያ ላይ ላታገኙ ትችላላችሁ። ለወደፊቱ ግን ቴክኖሎጂው አፕዴት ስለሚደረግ ግሪን ያላቸው ፍላሾች ስታገኙ ኮምፕሌትሊ ግዟቸው። ግሪን ያላቸውን ፍላሾች ገዝታችሁ ግሪን ያለው ፖርት እስክታገኙ ድረስ በእነዚህ ትሰኩታላችሁ። ያ ማለት ሚኒመም በዚህ ይጠቀምላችኋል። ግሪን ፖርት ባገኛችሁ ጊዜ ግን አት ፉል ስፒድ ትራንስፈር ማድረግ ትችላላችሁ ማለት ነው። ስለዚህ ለሁልጊዜም ቢሆን ፈጣን የሆነ ፋይል ትራንስፈር ስትፈልጉ ሁልጊዜም ብሉ የሆኑ ድራይቮችን መርጣችሁ ግዙ። ዲቫይሶቻችን ላይ የተለያዩ አይነት ፖርቶች ይኖራሉ። ታይፕ የምንጠቀምበት የራሱ አይነት ሪዝን ይኖረዋል። ኢንተርኔት ኬብል የምንጠቀምበት የራሱ ይኖረዋል። ሁሉም የራሱ ኤችዲኤምአይ የራሱ ሁሉም የራሱ አይነት ይኖረዋል። ከዛ በጎን ለጎን ደግሞ ኮኔክተሮች ይኖሩናል። እነዚህ ጋር መጥተው የምንሳካባቸው የተለያዩ አይነት ኮኔክተሮችና ኬብሎች። ስለዚህ አሁን እንዳወራ ነው ስትገዙ ፍጥነታቸውን ምናምን ኮንሲደር ለማድረግ ላያቸው ላይ ያለውን ከለር እያያችሁ መግዛት ልብ በሉ። በቃ ከዚህ በኋላ በተለይ ለፋይል ትራንስፈር ስትፈልጉ ሁልጊዜም ቢሆን ኬብሉ ላይ ፍላሹ ላይ ያለውን ነገር እያያችሁ መግዛት ልምድ ይሆንባችሁ። በቀጣይ ስለ ኢንተርኔት ነው የምናወራው። ኢንተርኔት ላይ ዌብሳይት ምንድነው? ሰርች ኢንጂን ምንድነው? ብራውዘር የትኛው ብራውዘር ብንጠቀም አሪፍ ነው? ክሮም፣ ፋየርፎክስ፣ ሳፋሪ፣ ማይክሮሶፍት ኢጅ የተለያዩ ብራውዘሮች አሉ። ኢንተርኔት ላይ ሰርች ስናደርግ የምንፈልገውን ነገር ብቻ እንዲያሳየን አድርገን ሰርች ማድረግ እንችላለን። የምንፈልገውን ቪዲዮ ብቻ የምንፈልገውን ፒዲኤፍ ብቻ እንዲያሳየን ማድረግ እንችላለን። እነዚህ ነገሮች እንዴት ነው ማድረግ የምንችለው የሚለውን እናያለን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ሸር አድርጉኝ። መልካም ጊዜ ይሁንላችሁ። አት ኢንጂነር ጆ ዩቲዩብ እና ቴሌግራም ላይ በተለይ ጆይን ማድረግ አትርሱ። ቲክቶክ ላይ በተቻለኝ አቅም ለወደፊቱ አቬሌብል ለመሆኑ ሞክራለሁ። አሁን አይ ኩድንት ማኔጅ ማይ ታይም። መልካም ጊዜ ይሁንላችሁ።